አሳን መተሹ ውሃ ምን ያህል ነው የሚጠቅመው ብትዩ ምንድነው የሚልሽ? ውሃ ምን ያህል ትርጉም ይሰጣል እስቲ ንገረኝ። ውሃ አስፈላጊ ነገር ነው ብትይ፣ በነገራችን ላይ አሳ ውሃ አያውቅም። የሰው ልጅ የአምላክን መንፈስ እንደማያውቅ፣ የሰው ልጅ አምላክን ረስቶ እየኖረበት እየበላበት እየጠጣበት እየተነፈሰበት ዘንግቶት ትቷል። ልክ አሳው ውሃውን ይረሳና ውሃ ውስጥ ያለው የሚበላ ይፈልጋል፣ ሚስት ይፈልጋል፣ ጓደኛ ይፈልጋል፣ ዳቦ ይፈልጋል፣ ሳምቲንግ ይፈልጋል እንጂ ትልቁ ውሃውን እያሰበ አይደሰትም። እንዲሁም የሆነ ታሪክ አለ። ሁለት አሳዎች እየዋኙ እየሄዱ የሆነ በጣም የነቃ አሳ ልጆች እናንተ ወጣቶች ውሃውን እያያችሁ ነው ይላቸዋል። የምን ውሃ ይሉታል። ውሃ እኮ አለ ውሃውን እዩት። ውሃ የሚባል እስቲ ያሳየኝ። ውሃን አስነካኝ። አይደለም አይታይም፣ አይነካም። በዛ ውስጥ ነው የምትኖሩት። እሺ የታለ ታዲያ? ተጋጩ። አሁን ፈጣሪ የለም ብሎ የሚያምኑ ሰዎች አሉ። ኤክስፒሪየንስ ያላረጉት ሰዎች፣ ያልቀመሱት ሰዎች አሉ። አንዳንዶቹ ደግሞ በደፈናው ዝም ብሎ አለ ብለው ይኖራሉ። የቀመሱት ቅዱስ ዳዊት እንዳለው ቴስት ያደረጉት ሰዎች በጣም ጥቂት ናቸው። ከዛ ሰድበውት ሲሄዱ የሆነ ሰው ያጠምዳቸዋል። ከውሃው ሲወጡ ውሃ የሚባል ነገር እንዳለ ገባቸው። ሲንፈራፈሩ፣ አደጋ ላይ ሲወርቁ፣ ሲታመሙ ውሃ የሚባል ነገር እንዳለ ገባቸው። አንድ ነገር ልንገርሽ፣ በህይወትሽ ላይ ትርጉም ዝም ብሎ የሚሰጥሽ ልጅ አይደለም፣ ትዳር አይደለም፣ ሀገር መምራት አይደለም። ምዕሉ ትርጉም የሚመጣው ከመንፈስ ነው። በቃ ነፍስሽ ርፍ የምትለው መንፈሳዊ ኮኔክሽን ሲኖርሽና ሲኖርሽ ብቻ ነው። እሱ ብቻ ነው ልብሽ የሚለው ከሱ ጋር ስትገናኝ ብቻ ነው። የምድር ሸክም ቅልል የሚልሽ። አሁን ሰዎች እያሳደዱ ነው። አንድ ቀን እያሉ የሞት አልጋቸው ላይ ሲተኙ ነው ያ የሮጡለት፣ ያ የደከሙለት፣ ያ የተጣሉለት፣ ያ የተደባደቡለት ጉዳይ ተራ እንደሆነ እነሱን እንዳልሆነ የሚያስፈልገው ነገር በጣም ጥቂት እንደሆነ የሚገባቸው መቼ ነው? የሞት አልጋቸው ላይ ሲሆኑ ነው። ተሰቃይተው ተንከራተው ብሩ መስሏቸው ሄደው አግኝተው ሲያጡ፣ ሴት መስሏቸው ሄደው አግኝተው ሲያጡ፣ ስልጣን መስሏቸው ሄደው አግኝተው ሲያጡ፣ ማግባት መስሏቸው ሄደው አግኝተው ሲያጡ መጨረሻ ላይ ሊሞቱ ሲሉ ይገባቸዋል። እንደዛ ግን አንሁን ሰዎች። ማስመሰል እናቆም። ወደ መንፈሳዊነት እንመለስ። እኔ ማን ነኝ ብለን መጠየቅ እንጀምር። አምላኬን ካመንኩት መቅመስ አለብኝ። ይሄን ቡና ልክ እንደምቀምሰው አምላኬን ጣዕሙን ጠረኑን ቴስት ማድረግ አለብን። እርዳታውን ከኔ ጋር እንዳለ ማወቅ ሲጀምር የምድር ነገር ቀልድ እየሆነ ይመጣል። ብር ቀልድ እየሆነ ይመጣል። ስኬት ቀልድ እየሆነ ይመጣል። ዝና ቀልድ እየሆነ ይመጣል። ለምን መሰለሽ? አምላክ ውቅያኖስ ነው፣ ምድር ደግሞ አንዷ ጠብታ ሆነች። ምድር ነው የምልሽ ጠብታ እንደዚህ ጠጠር ናት። እንዲሁ መጽሐፍ ቅዱስ ላይ በአሸዋ መካከል ገብቶሻል እንዳለ እንደ አንድ ጠጠር ነው ምድር ማለት። ስለዚህ ውቅያኖሱን የያዘ ሰው ጠብታው ጎደለብኝ ብሎ አያለቃቅስም። ውቅያኖሱን የያዘ ሰው ጠብታ ቢጨመርለትም ይስና ቢግ ዲል ነው አይልም። ስለዚህ የምድር ዝናና ስኬት ሀብት በእርግጥ የምናጣው ነገር ነው። አምላክ ላወቀ ሰው ምኑ ነው እስቲ ንገሪኝ፣ ምኑ ነው? ዩኒቨርሱን ስትመለከቺ ከዚህ ወደ ቅርቡ አስታር ወደ ጋላክሲ በብርሃን ፍጥነት ብትሄጂ 2.13 ቢሊዮን ዓመት ይፈጃል። ወደ ቅርቡ ጋላክሲ ብትሄጂ ማለቂያ ያለው። ዩኒቨርሱ ግን እግዚአብሔር አይደለም። እግዚአብሔር ደግሞ ከዩኒቨርሱ በጣም የሚበልጥ ሂውጅ ማለቂያ የሌለው ዩኒቨርሱን ያስገኘ ነው። ሰዎች ይሄን ነው ሚስ አድርገው የናቁት። በተለይ ኢትዮጵያ ናቅ ነው። አባቶቻችን በዚህ ያለበ ቢታወቁት በዛ ነበር ራሳቸውን የሚገዙት። የማይታየውን ዓለም ጥንቅቅ አድርገው ስላወቁ የሚታየው ዓለም ላይ ሰልጥነው ነበር የኖሩት። ኃያል ሆኖ ነበር የኖሩት። ስኬታማ ሆኖ ነበር የኖሩት። አሁንስ ጣል ነው እግዚአብሔር ቢባለው ጣል ነው አምላካችንን ተው ነው። እግዚአብሔር ምንድነው ሲባል ፊደል ሆነ። በህይወታችን ያለ መንፈስ ኃይል፣ ጉልበት፣ ብርታት ሳይሆን ፊደል ሆነና እንደ ማንኛዎች መደበኛ ሀገሮች ተራ ህይወት እየኖርን ነውና ሰዎች ወደ መንፈሳቸው መመለስና አምላካቸውን መርምረው ማወቅ መቻል አለባቸው። ለጅል ሰው የሚሰጥ ስራ አይደለም። ሞኝ ሰው በልቡ ፈጣሪ የለም ይላል ጠቢቡ ሰለሞን። ሞኝ ጅል የሆነ ሰው፣ ትንሽ የተማረ ሰው፣ ጥራዝ ነጠቅ እውቀት ያለው ሰው እግዚአብሔር የለም ይላል። ለምን? it takes ትልቅ ማይንድ፣ ግሬት ማይንድ አምላክን አሰራሩን ለመረዳት ለመፈተሽ ለማወቅ በጣም ጥልቅ ተመስጦ ይጠይቃል። ጥልቅ መንፈሳዊ ምርምር ይጠይቃል። ልብን መክፈት ይጠይቃል። አለበለዚያ ግን ተራ ህይወት ነው እየኖርን የምንመጣው ማለት ነው።